በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ወዳጄ ሆይ ተነሽ፣ ውበቴ ሆይ ነይ። በዓላት በነቃቁትና በገደል መሸሸጊያ ያለሽ ርግብ ሆይ ቃልሽ መልካም ውበትሽም ያማረ ነውና መልክሽን አሳይኝ፣ ድምፅሽንም አሰሚኝ። መኃልየ ዘሰሎሞን ምዕራፍ 2 ቁጥር 13 ውበቴ ሆይ ተነሽ። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች በወደደንና ባፈቀረን በጌታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? እንደምን እስከ ሰዓት ደረሳችሁ? አሚን። መጠበቁን ጠብቆ የዘመናት ጌታ ዘመንን በቀን ቀንን በሳምንት ሳምንትን በዓመት ተክቶ ለዚህ ለተባረከና ለተወደደ ቀን እመቤታችን ቅድስት ድንግል ማርያም በዓለ ትንሣኤዋን እንድናይ የረዳን አምላከ ቅዱሳን የተመሰገነ ይሁን። በእግዚአብሔር ቸርነት በድንግል አማላጅነት በዓለ ትንሣኤዋን ለማክበር ያበቃን የ2018ን የእመቤታችንን የቅድስት ድንግል ማርያም ጾሟን በሰላም አጠናቀን እንድንጨርስ ስለረዳን እመቤታችንም ስላማለደችን በረከቷ ስላልተለየን እግዚአብሔር አምላክ የተመሰገነ ይሁን። እንኳን ለእመቤታችን ለቅድስት ድንግል ማርያም ለእግዝእትነ ማርያም በዓለ ፍልሰታ ዕርገቷ እንዲሁም ለቅዱሳን አባቶቻችን ሐዋርያት የእመቤታችንን የቅድስት ድንግል ማርያምን የሱባያቸው የጾማቸውና የመራባቸው የመስገዳቸውና የመማፀኛቸው መጨረሻ በደስታ ለተቋጨበትና አባቶቻችን ሐዋርያት በደስታ ለፈነደቁበት ለዚህ ቀን እንዲሁም ደግሞ ለሊቀ ሰማዕት ለቅዱስ ጊዮርጊስ ለገባሬ ተአምር ለሰማዕቱ ለቅዱስ ጊዮርጊስ ለልዳው ፀሐይ ማር ቅዱስ ጊዮርጊስ 70 ነገሥታትን ድል ያደረገ እንዲሁም ደግሞ ከክርስቶስ በመቀጠል እንደ ቅዱስ ጊዮርጊስ መከራን የተቀበለ ማንም የለምና በ20 ዓመቱ ይህ ታላቅ ሰማዕት ገና በ20 ዓመቱ የክርስቶስ ወታደር ሆኖ 70 ነገሥታትን አንቀጥቅጦ በዘመነ ሰማዕታት እንደ አጥቢያ ኮከብ ያበራ እንደ ፀሐይ የደመቀ ሊቀ ሰማዕት ቅዱስ ጊዮርጊስ ፍልሰተ አጽሙ ነውና ዛሬ እንኳን አደረሳችሁ አደረሰን። ቅዱስ ጌሮስ ሶርያዊ ሰማዕትነትም ለተቀበለበት ለዚህ ቀን እንኳን አደረሳችሁ አደረሰን። ውድ ኦርቶዶክሳውያን እናታችን ቅድስት ድንግል ማርያምና ሊቀ ሰማዕት ቅዱስ ጊዮርጊስን እንዲሁም ሐዋርያትን ዛሬ ስናስባቸው ይህ ቀን ለየት የሚያደርገው የሰማይ መላእክት እና የሰው ልጆች በአንድ ያመሰገኑበት እንዲሁም ወልድ ዋሕድ ኢየሱስ ክርስቶስ እናታችንን እግዝእትነ ማርያምን ወደ ሰማይም ያሳረገበትና ክብሯን ታላቅነቷን የዓለም ሁሉ እናት መሆኗን መልዕልተ ፍጡራን መትሕተ ፈጣሪ ከፈጣሪ በታች ከፍጡራን በላይ ንዕድ ክብርት ወላዲተ አምላክ ድንግል ማርያም መሆኗን የተረጋገጠበት ቀን ነው። ነቢያት የነቢያት ትንቢት የተፈጸመበት ተንስ እግዚኦ ውስተ ዕረፍትከ አቤቱ አንተና የመቅደስ ታቦት ተነስ እያለ ልበ አምላክ ቅዱስ ዳዊት እንደተናገረው እንዲሁም ልጁ ጠቢቡ ሰለሞን በጥበቡ በዚህ ምድር እንደሱ ያለ እስካሁንም የለም ወደፊትም የማይነሳ ጠቢቡ ሰለሞን ወዳጄ ሆይ ተነሺ ይላታል። እመቤታችንን ወዳጄ ሆይ አላት። ንግሥቴ ሆይ እናታችን ሆይ የአምላክ እናት እግዝእትነ ማርያም ሆይ ተነሺ፣ ውበቴ ሆይ ተነሺ፣ ውበቴ ሆይ ነኢ ይላታል። አዎ ነኢ ይላታል። አባቶቻችን ቅድስት ድንግል ማርያምን ወላዲተ አምላክን እግዝእትነ ማርያምን በዚህ በሱባኤ በሰዓታቱ ነኢ ማርያም ምስለ ወልድኪ ነኢ ማርያም ምስለ ሚካኤል ወገብርኤል ነኢ ሰናይትዬ ነኢ ርግብኤ እያሉ በዚህ በሰዓታቱ እመቤታችንን ቅድስት ድንግል ማርያምን በሱባኤው ሲማጸኗት ነበር። ቅድስት ቤተ ክርስቲያናችን በዚህ ሱባኤ ከነሐሴ 1 እስከ 16 ድረስ ባለው ነኢ ይሏታል እመቤታችንን ምስለ ወልድኪ ከልጅሽ ጋራ ምስለ ሚካኤል ወገብርኤል ከሚካኤልና ከገብርኤል ጋር ነኢ ምስለ ሄኖክ ወኤልያስ ከሄኖክ ከአባታችን ከኤልያስ ጋር ምስለ ሙሴ ወነቢያት ከነቢያት ከሙሴ ጋራ ከኢሳይያስ ጋራ ነኢ ይሏታል።
ነይ አዳም ሔዋን ከአዳምና ከሔዋን ጋር ነይ በማለት እመቤታችንን በአባ ጋስጫ ጊዮርጊስ ሰዓታት ነይ ርግቤ በማለት እመቤታችንን ሲማጸኗን ነበረ። ድንግል ማርያም ማዳ ይህንን የነሱን ጸሎት ይዛ በመሐረቧ ላባቸውን ስትጠርግ እናያለን። ድንግል ማርያም በሰዓታቱ መካከል ከተወዳጅ ልጇ ጋር ትመጣለች፣ ትባርካለች። እናም አዲያ ይቺን እናት ጠቢቡ ሰለሞን ወዳጄ ሆይ ነይ አላት። ውበቴ ሆይ ነይ አላት። በመዓልት በነቃቃትና በገደል አለ መሸሸጊያ ያለሽ ርግብ ሆይ ብሎ ያችን ርግብ ጻዕዳን ርግብን መሰላት። ጻዕዳ ርግብ በገደል በዋሻ በዛፍ ላይ ጎጆዋን ትሰራለች። ያቺ የሰላም ምልክትና የሰላም ተምሳሌት የሆነች ርግብ ማለት ነው። እናም ያቺ ርግብ ሆይ አላት። ርግብ የዋህ ናት፣ ድንግል ማርያምም የዋህ ናት። ቃልሽ መልካም ውበትሽ ያማረ ነውና አለ። አሁን በዚህ ምድር ከፍጥረት ሁሉ እንደ እመቤታችን በእውነት የሚያምር የለም። ውበቷና መልኳ እመቤታችን እጅግ የሚገርምና እጅግ ልዩ የእንቁ ፍልቃቂ የምትመስልናትና ምን አለ ይህ ታላቅ አባት ቃልሽ መልካም ውበትሽም ያማረ ነው፣ ድምፅሽንም አሰሚኝ። ምንሽን አሰሚኝ አለ? ድምፅሽን አሰሚኝ አላት እመቤታችንን። አዎ ድምጿን ሁላችንንም ታሰማን። መሐር ወልዴ ወተዘከር ኪዳኔ፣ ኪዳንህን አስብ ልጄ ሆይ ማርልኝ የሚለውን ቃል ኪዳን እመቤታችን ይህን ድምጿን ታሰማን። ታዲያ ጠቢቡ ሰለሞን ይህንን በማለት እመቤታችን ቅድስት ድንግል ማርያም እርገቷን ስንመለከት ድንግል ማርያም ይች ዕለት እጅጉን ታላቅ ክብር ናት። ምክንያቱም ድንግል ማርያም ስጋዋ ተነስቶ አርጎባታልና ድንግል ማርያም እመቤታችን ተነስታ አርጋለች ስንል እንደ እንግዳ ደራሽ እንደ ውሃ ፈሳሽ ወይም በአጋጣሚ የተደረገ አይደለም። ጥንቱን በአምላክ ልቦና ታስቦ በነቢያት ተነግሯልና ዝም ብሎ ድንገት የተከናወነ ነገር አይደለም። የእመቤታችን ርገቷ ታሪኩ ነገረ ሚስጥሩስ እንደምንድን ነው? አዳ የእመቤታችን የድንግል ማርያም የቅድስት ድንግል ማርያም የእግዝእትነ ማርያም እንደምንድን ነው? ቅድመ ዓለም በአምላክ ልቦና ታስባ ትኖር የነበረች በነገር ሁሉ በፊት እግዚአብሔር እናቱ ያወቃት የነበረች ድንግል ማርያም ዓለም ተፈጥሮ አዳምና ሔዋን ስተው መርገመ ሥጋንና መርገመ ነፍስን አግኝተው በሐዘን ንስሐ ቢገቡ እትወለድ እምወለተ ወለትከ ከ5 ቀን ተኩል በኋላ ዘመናት በኋላ ካንተ ባህሪ ከምትገኝ ንጽሕት ዘር ተወልጄ አድንሃለሁ ብሎ የተስፋውን ቃል እግዚአብሔር ለአዳም ሰጥቶታል። ነቢያት ካህናት ስለ ድንግል ማርያም ብዙ ሐረገ ትንቢቷን ተናግረዋል። እመቤታችን እንዴት ብላ ከአዳም አብራክ እንደመጣች እንዴት ብላ እንደተወለደች ታዲያ አባቶቻችን ወዳጆቿ በሱባኤ ቆጥረው ምሳሌም አስረድተው ከሩቅ ዘመን በኋላ ሊያገኟት እየሻቱ የተመኟት ድንግል ማርያም ናት። እምርሁቅ እሰ ርእዋ ወተአመንዋ እንዲል ድንግል ማርያምን ሐረገ ትውልድ ከአዳም በሴት ከያሬድ በሄኖክ ከኖህ በሴም ከአብርሃም በይስሐቅ ከያዕቆብ በይሁዳና በሌዊ ከይሁዳ በእሴይ ከእሴይ በዳዊትና በሰለሞን በሕዝቅያስ ወርዳ ከኢያቄም ትደርሳለች። ከሌዊ ደግም በአሮን በአልዓዛር ከሌዊ ወገንም ደግሞ በአሮንና በአልዓዛር ፊንሐስ ቴክታና በጥሪቃ አድርጋ ከሐና ትደርሳለች። ከአባታችን ከአዳም ከገነት በወጣ ጊዜ በ5485 ዓመት ወላዲተ አምላክ ንጽሕት ድንግል ማርያም ንጽሕናዋ ሳይጎልባት ኃጢአት ሳያገኝባት ጥንተ አብሶ ሳይደርስባት
እግዚአብሔር ጠብቆ አቀበ እምከርሰ እማ ከእናቷ ሆድ ጀምሮ እግዚአብሔር ጥንተ አብሶ እንዳያገኛት አድርጎ ሸፍኗታል። ኢያቄም ወሐና የተወለደችው ድንግል ማርያም ወኢረኩሰት በምንትኒ ወዘፈጠራ እንዲል በትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 በመኃልየ መኃልይ ዘሰሎሞን ምዕራፍ 4 ቁጥር 7 ላይ ወኢረኩሰት በምንትኒ እምዘፈጠራ እንዲል እመቤታችን እርኩሰት የሌለባት እንደመሆኗ መጠን እመቤታችን ጥንተ አብሶ የአዳም የልጅ ልጆቹ የነበረው የጥንተ አብሶ ኃጢአት ያላገኛት ንጹሕ ዘር በጭቃ መካከል የተገኘች የዕንቁ ፍልቃቂ ድንግል ማርያም ናት። ከዛም ከእናቷ ከአባቷ ቤት 3 ዓመት ቆይታ ወደ ቤተ መቅደስ ገብታለች። በቤተ መቅደስም ለ12 ዓመት ከፈጣሪዋ ከእግዚአብሔር ጋር እያመሰገነች እያገለገለች፣ እሷም ደግሞ መላእክተ ብርሃን እያገለገሏት ህብስት ሰማያዊ ጽዋ ሰማያዊ እየመገቧት ኑራለች። ከ15 ዓመት በኋላ ጊዜም አረጋዊ ዮሴፍ ያገለግላት ዘንድ ወደ ቤቱ ወሰዳት። ከዛም መልአኩ ቅዱስ ገብርኤል በብስራታዊ ዜና አብስሯት ደህንነትን የተመላሽ ወይ ንጽሕት ድንግል ማርያም ወይ ንጽሕናዋንና ቅድስናዋን አብስሯታል። ጌታን የወለደች ቅድስት ድንግል ማርያም በዛም በመልአኩ ብስራት ቅዱስ ገብርኤል ዜና ድህነትን ነግሯታል። አካላዊ ቃልን በማኅፀኗ ጸንሰዋለች። ነድ እሳት ተሸክማ ነድ እሳትን ተሸከመች ችለዋለች። ጾርክዮ ዘኢይትጸወር ወአግመርኪ ዘኢይትገመር እንዳለ ሊቁ ቅዱስ ኤፍሬም ሶርያዊ ጾርክዮ ዘኢይትጸወር አግመርኪ ዘኢይትገመር። ኧረ እንደምን ቻልሽው? ልብሱ እሳት ዙፋኑ እሳት ሁለንተና እሳት የሆነውን ክርስቶስን ኧረ እንደምን ቻልሽው ሲል የሶርያዊ አባት ቅዱስ ኤፍሬም ይሄንን ይላል። ይቀጥላል። ወልደ እግዚአብሔር ወልደ እግዚአብሔርን ወልድ ኢየሱስ ክርስቶስን ለ9 ወር ከ5 ቀን ጸንሳ እንበለ ፈትሖ በድንግልና ወልደዋለች። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ኢየሱስ ብላ ስሙን አውጥታለታለች። ናሁ ድንግል ትጸንስ ወትወልድ ወልደ ብለው ነቢያት የተናገሩት እነሆ ተፈጸመ። በናዝሬት በገሊላ ለ2 ዓመታት ቆይታ አሮዌ ሄሮድስ ለመግደል ባባረራት ጊዜ በእንባና በሐዘን ለ3 ዓመት ከ6 ወር በገሊላ እስከ ኢትዮጵያ ደርሳ በግብፅ በረሃም ተንከራታ ለኢትዮጵያ ሰዎች ጌታችንን 5 ዓመት ከ6 ወር ሲሆነው ለእርሷ ደግሞ 21 ዓመት ከ3 ወር ሲሆን ወደ ናዝሬት ተመልሳለች። እመቤታችን ከስደት ስትመለስ 21 ዓመቷ ነው። ጌታችን ደግሞ የ5 ዓመት ከ6 ወር ሕፃን ነው። ይገርማል። በናዝሬት ለ24 ዓመት ከ6 ወር ልጇን ኢየሱስ ክርስቶስን እያሳደገች ኑራለች። እርሷ 45 ዓመት ልጇ 30 ዓመት ሲሆነው ጌታችን ተጠምቆ በጉባኤ ትምህርት ታምራትን ለ3 ዓመት ትምህርተ ወንጌልን ለ3 ዓመት ከ3 ወር ሲያስተምር ቆይቷል። የማዳን ቀኑ ደርሶም ልጇ ኢየሱስ ክርስቶስ ሲሰቀልም የመጨረሻው ፍጹም ሐዘን አስተናግዳለች። ተቃጥላለች። በሐዘን ተቃጥላለች። በነፍሲ ሰይፍ ያልፋል ተብሎ በሉቃስ ወንጌል ምዕራፍ 2 ቁጥር 35 ነቢያት የተናገሩት ትንቢት ተፈጽሞ በዛን ጊዜ ጌታም ቅድመ ትንሣኤውን አይታ ለ40 ቀንም ሳትለይ ከልጇ ጋር ቆይታ ከልጇ እርገት በኋላም በጽርሐ ጽዮን ሐዋርያት ተሰብስበው ሳለ ጸጋ መንፈስ ቅዱስን አብራ ተቀብላ በጽርሐ ጽዮን ከሐዋርያት ጋር ከቅዱስ ዮሐንስ ጋር ለ15 ዓመት ኑራለች። በዚህ ዓመታት ስራ ሳትፈታ ስለ ኃጥአን ስትማልድ ቃል ኪዳን ከልጇ ስትቀበል ሐዋርያትን ስታጽናና ምስጢርን ስትገልጽላቸው ኑራለች። እድሜዋ 64 ዓመት በደረሰ ጊዜ በጥር 21 ቀን መድኃኒታችን አእላፍ ቅዱሳን መላእክት መጥቶ
ኢየሩሳሌምን ጨነቃት። አካባቢው በፈውስ በአልጎ መዓዛ ጡት ልጇልና ፊትም ባደረገ ዘላለም የታወቀ ክብር ታላቅ ኩራት ሞቶ ብዙዎችን ሞተ ለማውረድ ሞታሪያም ያምለኩ ሞት ሰራዊት የሚወት መቅመስ አለበትና ግን ሞት ስላለበት የተፈጥሮ ጉዳይ ነውና ሞት መሸጋገሪያ ሆኖ እመቤታችን ሙታ ሞትን ቀምሳለች። ይህ ለሁሉ ያስደነቀ ነው። የእመቤታችን ሞት እጅግ ያስደንቃል። ከዛ በኋላ መላእክት እየዘመሩ ሐዋርያትም እያለቀሱ ወደ ጌቴሰማኒ ባጎበር ስጋዋን አድርገው ሲሄዱ ይህንን ሊቃውንት ሐራ ሰማይ ብዙሃን ለአልቦሙ ሐሳብ እንዘ ይዘምሩ ቅድሜኪ ወመንገለ አድባሪኪ ካይበ ማርያም ሞትኪ ይመስል ኮከበ ሲሉ ይገልጡታል። በወቅቱ ግን አይሁድ በክፋት ስጋዋን እናቃጥላለን፣ ስጋዋ መቃጠል አለበት ሲሉ ቅዱስ ገብርኤል ጠባቂዋ መልአኩ ግን እርሷን እየጠበቀ መላእክት እየጠበቀ በዛ እንደ አሸን የፈሉ ብዙ ቅዱሳን መላእክት አሉ። ታውፋንያ ተደፋፍሮ ከሌሎቹ ወታደሮች ሩጦ የማይገባውን አድርጎ እጁን ወደ እመቤታችን ሲሰድ ያ ድንቅ መልአክ እጁን ሲቆርጥለት በዚህ የሸሹ የፈረጠጡ የደነገጡ ቢሆንም እግዚአብሔር አምላክ ግን እመቤታችንን ቅድስት ድንግል ማርያምን ከቅዱስ ዮሐንስ ጋር ወስዶ በዕፀ ሕይወት ስር አኑሯታል። በዛም መላእክት እያመሰገኗት ለ205 ቀን ያህል ቆይታለች። ድንግል ማርያም በገነት ስጋዋ በዕፀ ሕይወት ስር እየለመለመ ምንም ሞት እንኳን ከስጋ ነፍስና ስጋ ቢለያዩም የሞተች እንኳን አትመስልም ነበረ። በዕፀ ሕይወት ስር አካሏ ምንም ሳይሆን አካሏ ስጋዋ መፍረስም ሆነ መለወጥ ሳይታይበት ዕፀ ሕይወት ስር ዛፍ ስር ሕይወትን የምታለመልም ወይም ልምላሜን የምታሳይ በሰው ላይ ያቺ ታምረኛ ዕፀ ሕይወት ስር ቅዱስ ዮሐንስ መዓዛ ዕጣን እያጠነ ይህ ወንጌላዊ አባት ምንኛ የታደለ ነው። እመቤታችንን በዕፀ ሕይወት ስር ቅዱሳን መላእክት እያመሰገኑ 205 ቀን እመቤታችን በገነት ቆይታለች። ቅዱስ ዮሐንስ መጥቶ ለሐዋርያት ክብሯን ድንግል ማርያም ቢነግራቸው በጎ ቅድስና ቅናት ቀንተው እንዴት ዮሐንስ በዕፀ ሕይወት ስር መቀመጧን አይቶ እኛስ ይሄ ነገር እንዴት ተነሳን? እኛስ ጌታ ሆይ በማለት ሐዋርያት ተሰብስበው ነገሩ በጸሎትና በሱባኤ መሆኑን ተረድተው ከነሐሴ 1 እስከ ነሐሴ 14 ቀን ማለትም 2 ሱባኤ ሲጠናቀቅ ጌታ ድንግል ማርያምን ንጹሕ ስጋዋን ሰጥቶ እየዘመሩ በጌቴ ሰማኒ ቀብረዋታል። ሰላም ለስጋኪ በጌቴ ሰማኒ በምህርባ እንተ እቲ ጌቴ ሰማኒ ስማ ያለው ሊቁ ለዝ ነው። አዎ በጌቴ ሰማኒ እመቤታችን ቅድስት ድንግል ማርያም የተቀበረችበት ጌቴ ሰማኒ ያ የአትክልት ቦታ ያ በጎ መዓዛ ያለው ያ ታላቅ የመቃብር ቦታ በኢያቄምና በሐና መቃብር የቀበሯት እመቤታችንን በዛ ነው። ድንግል ማርያምን ያሳረፏት በዛ ነው። ይገርማል። ስለዚህ እመቤታችን ቅድስት ድንግል ማርያም በጌቴ ሰማኒ ሰላም ለመቃብርኪ ለጌቴ ሰማኒ በምህርባ እንተ ኢቲ ለኢየሩሳሌም ቅርባ ማርያም ድንግል ሀገረ መንግስት ርግባ ትትሜቶ ወርቅ እምጸበል አፈው
እምጸበል አፈው እምሳባ ጌቴሰማኒ ለስጋኪ ምስታባ ሰላም ለመቃብርኪ ለኢየሩሳሌም ባዳያማ እንተ ኢቲ ጌቴሰማኒ ስማ ማርያም ሰንበት እፍረተ ጽዮን እምጻማ አመሃደረ ላይለኪ ፀሐይ ቅዱሳን ዘራማ ኃይለ ልዑል ጸለለኪ በመንክር ግርማ ሰላም ለመቃብርኪ። አዎ ለመቃብርኪ ሰላምታ ይገባል። በእውነት በዛ በተከበረ ቦታ ለተቀበረው ስጋሽ ሰላምታ ይገባል። በዛ ሐዋርያት አሳርፈው ሳለ ቀብረው ጌቴሰማኒ ስጋዋን ቀብረው ተመልሰው በሶስተኛው ቀን ነሐሴ 16 ማለትም እመቤታችን ቅድስት ድንግል ማርያም በነሐሴ 14 ቀን ቀብረዋት ወዳው ቶማስ ከሀገረ ስብከቱ ሲመጣ በደመና ስጋዋ ተጭኖ መጥቶ ለሐዋርያት እንደተሰጠው ሁሉ አሁን ግን ነፍስና ስጋዋ ተዋህደው ቅድስት ድንግል ማርያም እንደ ልጇ ነሐሴ 14 ቀን ተነስታ ስታርግ ቶማስ በደመና ሲመጣ ሲገናኝ ምን ነው እናቴ ሆይ እኔ ከረደተ መቃብር ተገኝቼ ከመቃብር ቦታ ላይ ተገኝቼ መቃብርሽን እንዳላይ ለምን ብሎ ሲያዝን ሲፍገመገም ከደመናው ላይ ለመውደቅ ታው ልጄ አንተ ያየኸውን እነሱ አላዩም ብላ ስትባርከው የመግነዟን ሰፍንም ሲቀበል ስጋም ከመቃብር ተለይቶ ሲወጣ እንዴት ያስገርማል! እንዴት ያስደንቃል! ስጋዋም ሲፈልስ ወደ ሰማይ ሲያርግ ሰላም ለፍልሰተ ስጋኪ መካነ ፍስሐ ምጡቀ በአባነ ባህሪ ዘተነጥቀ ማርያም ደብተራ እንተ ትቀደድ ስቀ ጽፈ ውዳሴኪ መሃልከ ሶበ ኮነ ጥቀ ዝናበ ክረምት ወሰማይ ረቀ። አዎ የሰማይ ነጠብጣብ ቀለምም ቢሆን በምን አይነት የምስጋናዋ ዜና እንዴት ይፈጸማል! ይገርማል እናንተ። ሰላም ለፍልሰተ ስጋኪ ወለተ ንጉሥ ይሁዳ ወለተ ሌዋዊ ዛብተ ክነቱ አገዳ ማርያም ድንግል ምስት ዘምጽጌረዳ ብፂ እይፈጽም ስብሃታተኪ እንግዳ አመኮነ ቅድሜኪ ፍሳ ምድር ሰሌዳ ሰላም ለፍልሰተ ስጋኪ ደባትረ ብርሃን አበተተክሉ ለገነት ጽባ በማይከሉ ውድስት አንቲ ወስቤት በአፈ ኩሉ እምነጻርቀን ዘታይቱም ትጓን ዘላይሉ ማርያም ለኪ ስብሃት አደሉ ሲሊቁ ሲያመሰግናት እመቤታችንን እንዴት ያስገርማል! እንዴት ያስደንቃል! እናንተ ድንግል ማርያም የፍልሰቷ ነገር እንዴት ያስደንቃል! እጅግ ይገርማል፣ እጅግ ያስደንቃል። ቶማስ በደመና ያየው ነገር ግን ሆኖም ተሰምቶም የማይታወቀውን ነገር ቶማስ ተመለከተ። ያንን ሰበነብ ይዞ መጥቶ ለሐዋርያት ቢያሳያቸው ሐዋርያት አሁንም ደግሞ የእመቤታችን ትንሣኤ አለማየታቸው እንደገና ለሱባኤ ዳረጋቸው። እንደገና ደግሞ ቶማስ ያየውን እርገቷን ማየት አለብን ብለው መልሰው በዓመቱ ይሄን ጾም ነሐሴ 16 ድረስ ጾመው በነሐሴ 16 ቀን ልጇ ኢየሱስ ክርስቶስ ይህንን ታላቅ የእመቤታችንን እርገት ሆኗል። ከዛ በፊት መግነዟን ለበረከት ተካፍለው አንድ ቀን በሱባኤ ሳያቋርጡ አሁንም በመትጋት ለ2 ሳምንት ቆይተው በዛም ቀን ሁሉም ወደ ሰማይ አወጣቸው ነው የሚለው። በመጨረሻውም እንግዲህ ቶማስ እንዳየው ሁሉ እነሱም ለማየት በዛ 2 ሳምንት ቆይተው ኋላም ወደ ኢየሩሳሌም አመጣቸው። በፍጡር አንደበትም ተከናውኖ የማይደረገው ተድላ ደስታ ምስጢርም አዩ። ጌታም እነሱን ቀድሶ ሁሉን አቆረባቸው። በዓሉንም የቃል ኪዳን በዓል አደረገው። ቃል ኪዳን ሰምተው ከድንግል ተባርከው ወደ ደብረ ዘይት ተመልሰዋል። ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይ ነሳን ለምኝልን። አይምሮውን ለበውን ጥበቡን በልቦናችን አሳድርብን። እመቤታችን ድንግል ማርያም አይምረው ልበውን ታሳድርብን። ቤተክርስቲያናችን ይህን ዕለት ታዳ የእመቤታችንን የትንሣኤ ዕለት ስታከብር እናታችን ቅድስት ድንግል ማርያም ልጇ ኢየሱስ ክርስቶስ በእልፍ አእላፋት መላእክት አጅቦ ለሐዋርያት የገለጠላቸው የደስታ ቀን ሆኗል። ያ ሲናፍቁት 205 ቀን ያህል እመቤታችንን ድንግል ማርያምን ቀብረው አንጀታቸው ስላልቆረጠላቸው መቼም በባህላችንም በእኛም ሀገር
አንድ ሰው የሚወደውን ሰው ሳይቀብር ከቀረ ሐዘኑ ከሆዱ አይወጣለትም። እኔ እኮ በቀበርኩት ምነው አፈር ባለበስኩት ይላል። አፈር ስላላለበሰው ስላልቀበረው ሁሌም ሲጸጸት እንደሚኖር ሁሉ ሐዋርያትን ባለመቅበራቸው ሞትማ ለማንም አይቀርም፣ እነሱም እንደሚሞቱ ያውቁታል። ግን አለመቅበራቸው እጅግ ፈታኝ ሆኖባቸው ነበረ። ያ ፈታኝ የሆነባቸው ነገር በብዙ ትጋትና በሱባኤ ተፈጽሞ ትንሣኤዋን ለማየት በቅተዋል። በረከተ ትንሣኤዋን ለማየት ታድለዋል፣ ለመባረክም በቅተዋል። እነሱም እመቤታችንን ለማየት ሲጓጉ የሰማይ ሰራዊትን ሁሉን ቅዱሳን መላእክትን ወልድ ዋሕድ ኢየሱስ ክርስቶስ በዙፋኑ በኪሩቤል ላይ ሆኖ አይተውታል። እንደገናም ደግሞ በክርስቶስ ተቀድሶ ቆርበዋል። በዚህ ቀን ምስጢረ ቁርባንን በመካከላቸው አከናውኖ እስከ ሰማይ ድረስ አውጥቶ ሰማያዊ ምስጢርን አይተው ምድራዊ በስጋ ሆነው ሳለ ሰማያዊ ምስጢር እንዲያዩ ጥቂት ለምነው ብዙ ሰጥቷቸዋል። ይገርማል። ጥቂት ነው እኮ የለመኑት የእመቤታችንን ለመቅበር ነበር የለመኑት። እመቤታችንን በጌቴሰማኒ ለመቅበር ስጋዋን ለማሳረፍ ነበር የለመኑት። እሱ ግን ትንሣኤዋን ጨመረላቸው። እሱ ግን መንግሥተ ሰማይን ሁሉ እንዲያዩ አደረጋቸው። እሱ ግን በሰማያዊ አምላክ ተቀድሶ እንዲቆርቡ አደረጋቸው። ይገርማል። እናንተ በጣም ይገርማል። ዛሬም በእመቤታችን ትንሽ ለምነን ብዙ የምትሰጥ እናት ነች። ጤና ለለመናት እመቤታችንን ትንሽ ለለመናት ብዙ ጤናን የምትሰጥ፣ ሰላምን የምትሰጥ፣ ጭንቀትን የምታረቅ ነች። የዕለት ጉርስ የዓመት ልብስ ስለምኗት የተትረፈረፈ ለሌሎች የሚተርፍ የምታጎናጽፍ እናት ነች እመቤታችን ድንግል ማርያም። ጥቂት ለምነን ብዙ የሚሰጥ አምላክ፣ ትንሽ ተለምና ብዙ የምትሰጥ የቃል ኪዳን እናት ድንግል ማርያም ነች። አዎ ሊቁ ቅዱስ ኤፍሬም ትንሽ ጠይቆ ምስጋናዋ እንደ ሰማይ ከዋክብት እንደ ምድር አሸዋ በዛለት። ትንሽ የለመነው አባ ጋስጫ ጊዮርጊስ እግዚኦ መዋግደ ጸርከ የምስጢር ማዕበል አናወጠ፣ ኧረ በቃኝ እስከሚል ደረሰ። ፊደል መቁጠርን የተማጸነው ቅዱስ ያሬድ እንደ ጓደኞቹ ፊደልን አገናኝቶ ለማንበብ ሲጠይቅ ቅዱስ ያሬድ ግን ሰማያዊ የመላእክትን ማህሌት ጨመረችው። ይገርማል እናንተ። ትንሽ ሲለምኗ ብዙ የምትሰጥ እናት ሐዋርያት ለመቅበር ሲለምኑ ግን የተሰጣቸው እጅግ ብዙ ነገር ነው። ትንሽ ሲለምኗት ብዙ የምትሰጥ እናት ነች ያለችን። የእናት ልመና አንገት አያስቀልስ ፊትም አያስመልስ። የለመነችው ሁሉ የጠየቀችው ሁሉ ይከናወንላታል። የንጉሥ እናት ድንግል ማርያም በዛሬው ቀን ወርቀ ዘቦ ለብሳ ወትቀቡም ንግሥት በየማነከ በአልባሰ ወርቅ ሶፍተ ወብርት እንዳለ ልበ አምላክ ቅዱስ ዳዊት ወርቀ ዘቦውን ለብሳ በንጉሱ አጠገብ በቀኝ በኩል ተቀምጣ ንግሥቲቱ እነሆ ታይታለች ጨረቃና ፀሐይን። አዎ ጨረቃን የተጫማች 12 የከዋክብት አክሊል ያላት ከፀሐይ 7 እጅ ያበራች ብሎ ዮሐንስ የተመለከታት ልዕልናዋና ከፍታዋን ያያት ያቺ ታላቅ እናት። አዎ ወዳጄ ሆይ ነይ ጻኢም ሊባኖስ ነይ ከሊባኖስ ነይ ቶሎ ብሎ ልበ አምላክ ቅዱስ ዳዊት አባቱ ዳዊት እንዳመሰገነው ልጁ ደግሞ በሱ ተተክቶ ጠቢቡ ሰለሞን ሙሽራዬ ርግቤ በገደል መካከል እንዳለች እንደምትኖር ርግብ ነጭ ርግብ የሰላም ምልክት የተምሳሌት ምልክት የሆነችውን ርግብ የምትመስሊ ዓለም በአንቺ ርግብነት ሰላሙን ያገኘ የተመለሰበት ርግቤ ሆይ ድምፅሽንም ልስማው መልክሽና ውበትሽ እንዴት ያምራል ሲል ሲናገር ሰለሞን እንዴት ያስገርማል እናንተ! እንዴትስ ያስደንቃል! ነቢያት ሁሉ እሷን ለማየት ሽተው ለምነው ያልተሳካላቸው ነቢያት ሁሉ በትንቢት እያዩት እንደ ህልም ሆናባቸው እዚች ድንግል ደርሰን ምን አለ ባየናት እያሉ ሲማጸኑ እንዴት ብለን እናያት ድንግል ማርያምን? እንደው አንድ ጊዜ ባየናት እንዴት ያለች እናት ናት እናንተ! ያ ሁሉ ነቢያት እመቤታችንን ለማየት ዛሬ ግን ሁሉም ነቢያት ተሰብስበው ድንግል ማርያምን በክብር ያዩት። እግዚአብሔር ያከበራት እግዚአብሔር ከፍ ከፍ ያደረጋት ከፍጥረት ሁሉ ያላቃት ታላቅ እናት ድንግል ማርያም ወላዲተ አምላክ ድንግል ማርያም ናት። እግዚአብሔር ያከበረውን አለማክበር፣ እግዚአብሔር የወደደውን አለመውደድ፣ እግዚአብሔር የሾመውን አለመቀበል እንዴት ይቻላል? ስለዚህ ድንግል ማርያም የእግዚአብሔር ባለሟል የእግዚአብሔር ድንቅ ስራውና ድንቅ ተአምሩን የገለጠባት እናት ናት። ይህች እናት በዚህ ቀን ሙስና መቃብር ጠፋ፣ ድንግል ማርያም ተነሳች። አማን በአማን ድንግል ማርያም ተነስታለች። አማን በአማን ድንግል ማርያም
አርጋለች። ድንግል ማርያም እርገቷን ለሚያምን ትንሣኤዋን ለሚያምን ሁሉ አዎ እመቤታችን ቃል ኪዳኗ ሁሉ ያመነ ይደረግለታል፣ ያላመነ ግን አይደረግለትም። አዎ ያመነ ይሆንለታል፣ ያላመነ ግን አይፈጸምለትም። እናታችን ቅድስት ድንግል ማርያም አርጋለች፣ ተነስታለች። አዎ ተነስታለች ወላዲተ አምላክ። አዳ ከዚህ ቀንም አብሮ ያ ታላቅ ሰማዕት የልጇ ወዳጅ ሰማዕቱ ሊቀ ሰማዕት ቅዱስ ጊዮርጊስ በዚህ ቀን ፍልሰተ አጽሙ የተከናወነበት በነሐሴ 16 ቀን የቅዱስ ጊዮርጊስ የሊቀ ሰማዕት አብሮ ነው ከእመቤታችን ጋር አቤቱ ጌታ ሆይ እባክህን ብሎ እመቤታችን ድንግል ማርያምን የተማጸነው ሊቁ ሰማዕቱ ቅዱስ ጊዮርጊስ ከእናቴ የትንሣኤዋ ፍልሰተዋ ጋራ ያንተንም ፍልሰተ አጽምህን አረግልሃለሁ ብሎ እግዚአብሔር አምላክ ቃል በገባለት መሰረት በዚህ ቀን ስጋው ፈልሷል፣ የቅዱስ ጊዮርጊስ ማለት ነው። ስለዚህ ሊቁ ቅዱስ ጊዮርጊስም አብሮ ከእመቤታችን ጋር የሚከበረው ፍልሰተ አጽሙ ለቅዱስ ጊዮርጊስ ነው ማለት ነው። አዎ ደሙ ማይ ደሙ ማይ ከመሃሊብ ሶበ ተከለለ ጊዮርጊስ እምነ ክሳዱ ፈልፈለ ሶበ ተከለለ ጊዮርጊስ። አዎ ይሄ ታላቅ ሰማዕት ሊቀ ሰማዕት የልዳው ፀሐይ ገባሬ ተአምር ወመንክር ሊቀ ሰማዕት ቅዱስ ጊዮርጊስ ነው። ስለዚህ ይሄ በዓል ይሄ ቀን የበረከት ቀን፣ ብዙ በረከት ያለበት፣ ብዙ ጸጋ የበዛበት፣ ብዙ መባረክ ያለበት ቀን ነው። በብዙ በረከት የምናከብረው ታላቅ ቀን ነው። ይህን ቀን ኦርቶዶክሳውያን ለማየት ይህችን ቀን ለመመልከት የረዳን እግዚአብሔር የተመሰገነ ይሁን። እንደ ቀላል ነገር አትዩት። አምና ከኛ ጋር የነበሩ ዛሬ አሉ፣ አልሞቱም፣ አልተጠሩም፣ ለንስሐ ሳይበቁ አልሄዱም። እኛ እኮ እድለኛ ነን። ዛሬም እኮ እርሜ ጨመረልን። የዛሬ ዓመት እኮ ቀጣይ እናከብራለን ብለው እንደኛ እቅድ የያዙ ነበሩ፣ አየሉም። ዛሬ ተጠርተዋል፣ ሂደዋል። እኛ ግን ቁመናል። እኛ ግን ቁመን ይሄን ቀን ድጋሞሽ በረከት ድጋሞሽ የንስሐ እርሜን ጨመረልን። የንስሐን እርሜን የጨመረልን እግዚአብሔር አምላክ የተመሰገነ ይሁን። እርሜ ለንስሐ ዘመን ለፍስሐ የሰጠን አምላከ ቅዱሳን የተመሰገነ ይሁን። ቀኑ የዝማሬ ነው። መላእክት በአንድነት ከሰው ልጆች ጋር ከሐዋርያት ጋር ያመሰገኑበት ስለሆነ ቀኑ የዝማሬ እንደመሆኑ መጠን በዝማሬ በደስታ ልናከብረው የሚገባው በዓል ነው። በዓለ ትንሣኤዋ የድንግል ማርያም ከነሐሴ 16 እስከ ነሐሴ 21 ድረስ እንደ ልጇ ትንሣኤ አድርጋችሁ አክብሩ ብሎናል ልጇ ኢየሱስ ክርስቶስ። እንደ ልጇ ትንሣኤ አድርገን ነው የልጇ ትንሣኤ አዎ እንዳከበር ነው። ወተንሥአ ብለን የእሱን ክርስቶስ ተነስቷል ሞትን ድል አድርጎ ብለን እንደተናገርነው እንደመሰከርነው እመቤታችንም ሞትን ድል አድርጋ በልጇ ኃይልና ስልጣን ተነስታለች፣ አርጋለች። እርገቷም ትንሣኤዋም ፍልሰቷም እነሆ ብለን ይህንን ነገረ ፍልሰታ ለማርያም ወይም ነገረ ማርያምን እያወሳን ስለሱ እየተነጋገርን ይህንን ድንቅ ሚስጥር የሰማይ ስርዓት የተከናወነበትን እየተነጋገርን ይህን በዓል እናከብራለን በምስጋና። ቀኑ የምስጋና ቀኑ የበረከት እንደመሆኑ መጠን ሁላችንም ለዚህ በረከት ቀን ስለደረስ እግዚአብሔር አምላክ የተመሰገነ ይሁን። የእመቤታችን የድንግል ማርያም ምልጃ ጸሎቷ ከእኔም ከእናንተም ጋር ይሁን። በዓሉን በዓለ ሐሴት በዓለ ፍስሐ የበረከት ያደርግልን። ሀገራችንንም ሰላም ያደርግልን። እኛንም የጠየቅና ሁሉ በሱባኤ የለመና ሁሉ እመቤቴ ሆይ ፈጽሚልኝ አድርግልኝ ብለን እያንዳንዳችንን የልቦናችንን አውጥተን ለእመቤታችን ያማከርናትን የጠየቅናትን ሁሉ ሳይዘገይ በፍጥነት እመቤታችን ትፈጽምልን። በነሐሴ በጾመ ፍልሰታ ለማርያም እመቤቴን ነገርኳት፣ ተማጸንኳት፣ ኪዳን ምሕረትም እነሆ ፈጸመችልኝ። ይኸው የዛሬ ዓመት ጾሜ እንዲኮንኩኝ ብለን ለምስክርነት እንድንበቃ ድንግል ማርያም ትርዳን። ኪዳነ ቃሏ ትርዳን። ወለላይቱ ድንግል ማርያም ትርዳን። ርግቧ ድንግል ማርያም ትርዳን። የያዕቆብ መሰላል፣ የሙሴ ጽላት፣ የኢያሱ ጸምር ዘጌዴዎን እንዲሁም ደግሞ የአብርሃም ድንኳን፣ የያዕቆብ መሰላል፣ ወላዲተ አምላክ፣ የያሬዱ ዜማ፣ የቅዱስ ያሬድ ድርሰቱ የሆነች የአባ ሕርያቆስ ቅዳሴው፣ የቅዱስ ኤፍሬም ውዳሴው የሆነች ድንግል ማርያም ሁላችንንም የልቦናችንን የሱባኤያችንን መጨረሻ የበረከት ታደርግልን። በዓሉን በዓለ ሐሴት በዓለ ፍስሐ ያደርግልን። የበረከት በዓል ያደርግልን። ድንግል ማርያም
ሁላችንንም ትባርከን። እንኳን አደረሳችሁ ማለት ዛሬ ነው። አያችሁ፣ ዛሬ ነው። እንዲህ ላለው ቀን ነው። ትልቅ ትርጉም ባለው ቀን ነው እንኳን አደረሳችሁ መባባል ያለብን። ብሪካሞች እንኳን አደረሳችሁ ኦርቶዶክሳውያን። ደስ አይልም? መልካም በዓል። በዓሉን የሰላም የፍቅር የአንድነት ያደርግልን። ሰናይ ቀን ተመኘሁኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።